በጣም ኢምፖርታንት የሆነና ቫዮለንት ሙቭ ማርኬቶች ውስጥ ሊፈጠር ነው። ተዘጋጁ። ምክንያቱም በዛሬው ቪዲዮ ስለ ቢትኮይን ፕራይስ አክሽን እዚሁ ዶሜስቲካሊ ምን እያደረገ እንደሆነና አቅርበን በ4 hourly ታይም ፍሬም ላይ ያደረገውን ፕራይስ አክሽን በሰሞኑን ቾፒ የሆነውን እናወራለን። ከዚህም አልፈን ኢቴሪየም እንዴት ከዚህ ከቤር ፍላጉ ብሬክ ዳውን አድርጎ ወደ ታች ሄዶ አሁን ባክ ቴስት ካደረገ በኋላ ሪጀክሽን እያገኘ ስለመሆኑ እናወራለን። ከዛም አልፈን ያ ታምኔሉ ላይ የተመለከታችሁ ቻርት ምንድነው? ቫዮለንት ያልኩትስ ሙቭ ምንድነው? ምክንያቱም ኦይል ወይ ብሬክ አውት ወይ ብሬክ ዳውን ሊያደርግ ነው። የዚህ ፕራይስ ሙቭመንት በሚቀጥሉት ወራት የምናገኛቸውን እና የምንጠብቀውን ነገር ሁሉ ዲክቴት ያደርጋል። ስለዚህ ተዘጋጁ። በዛሬው ቪዲዮ ስለዚህ የምናወራው ይሆናል። ከዚህም አልፈን ስለ ክሪፕቶ ኤክስቼንጅ ሊኩዊዲቲ ማፕ እናወራለን። ስለ አዲስ ቻርት ይህ ያገኘውላችሁ ቻርት ፕሬሲደንሻል ተርም ሪተርንስ ምናወራ ይሆናል። ከዚህም አልፈን የር ቱ ዴት አረዋን እናወራለን። ስለ ቢትኮይን ሊኩዊዲቲ በአለፉት 24 ሰዓት ያለው ነገር ምንወያይ ይሆናል። ይህ ቢትኮይን ኢትዮጵያ ነው። ስሜ ሮቤል አለሙ ነው። ወደ ቻናሉ እንኳን በሰላም መጣችሁ። አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮቹን ደግሞ የምትወዷቸው ከሆነ ላይክ እያደረጋችሁ ለፉ። ቪዲዮውን ከመጀመራችን በፊት ይህ ቪዲዮ ምንም አይነት ፋይናንሻል አድቫይስ አለመሆኑን ላስታውሳችሁ እወዳለሁ። ማንኛውም አይነት ፋይናንሻል ዲሲዥን ስታደርጉ የራሳችሁን ሪሰርች ማድረጋችሁን እንድታስታውሱ ጋብዛችኋለሁ። ወደ ዛሬ ቪዲዮችን በቀጥታ እንሂድ። ፕራይስ አክሽን የቢትኮይን ሎካሊ ምን እያደረገ ነው? ሳይድዌይስ ቾፕ እያደረገ ይገኛል። እዚህ ፓራሌል ውስጥ ስቲል ቢትኮይን ስታክ ሆኖ ታዩታላችሁ። እዚህ ጋር እንደምታዩት ዛሬ ጠዋት ላይ ትንሽ ብሬክአውት ለማድረግ ሞክሮ ነበረ። 4 hourly ካንድሉ ከዛ በላይ ዘጋ። ከዛ በኋላም ያለው ዘግቶ ነበረ። ግን ዙምን ብናደርግና ብንመለከት እዚሁ ፓራሌል ውስጥ ተቀምጦ ኮንሶሊዴት እያደረገ ይገኛል ቢትኮይን። ሶ ስቲል ምንም አይነት ሪዞሉሽን አላገኘም ቢትኮይን። ከዚህ ከኤፕሪሉ ሎ ጋር አንከርድ ዌቭ ብታደርጉና ወደ ላይ ብታመጡት ኮንፍሉንሲንግ ዞን አሪፍ ሰፖርት ቢትኮይን እዚህ ጋር አለው። አንደኛው የዚህ የቡል ማርኬት ሰፖርት ባንዱ የታችኛዋ ቀይዋ ላይን ናት። ከዛ ደግሞ እዚህ ጋር ያኛው የቡል ማርኬት ሰፖርት ባንዱ 75000.7 ላይ ይገኛል። የዚህኛው ደግሞ 75200 ላይ ሶ አሪፍ ኮንፍሉንሲንግ ሰፖርት ላይን አለው። ስለዚህ እዚሁ ጋር ኮንሶሊዴት እያደረገ ቢትኮይን ኖት ማች ኢዝ አፕዴትድ ከ200 ዴይሊ ሙቪንግ አቨሬጁ ሪጀክትድ እንደተደረገ ታስታውሳላችሁ። ቢትኮይን አሁን ያ 200 ዴይሊ ሙቪንግ አቨሬጅ ስንት ላይ ይገኛል ካላችሁኝ እዚህ ጋር መመልከት እንችላለን። አሁን ላይ 80000 ገብቷል። ኦሬዲ 80900 ላይ ይገኛል። አሁን በአሁኑ ሰዓት ላይ ያ 200 ዴይሊ ሙቪንግ አቨሬጅ ሶ you guys can see it was a clean rejection from the 200 daily moving average። ስለዚህ ከዚህም አልፈን ደግሞ ዛሬ ማውራት የፈለኩት ስለ ኢቴሪየም ነው። ኢቴሪየም በጣም ዊከር ሆኗል። ዊከር የሆነበት ምክንያት ብትጠይቁኝ ደግሞ እዚህ ጋር መመልከት ትችላላችሁ። የኢቴሪየም ዶሚናንስ ቻርት ነው። ኢቴሪየም ዶሚናንስ በጣም ፎል እያደረገ ይገኛል። ቤርሊ 10% ነው። ከ10% ኦሬዲ ፎል አድርጓል። 9.9 ምናምን ላይ ገብቶ ነበረ ሰኞ ዕለት። አሁን ደግሞ ስቲል እዛው ላይ ነው ያለው። በጣም ዊከር እየሆነ ነው። ከዚህ በፊት የሰራሁላችሁ ቪዲዮ ላይ ጋይስ የምታስታውሱ ከሆነ ጋይስ ቻናሌ ላይ አውርተን ነበረ ስለዚህ ጉዳይ። ኢቴሪየም አፕዴት የሰጠኋችሁ it was about a few months ago። እንደምታዩት እዚህ ጋር ኢቴሪየም ወደ 1400 ላይ ይሄዳል ወይ የሚለውን አውርተን ነበረ። ያልነበትም ነገር የነበረው የኢቴሪየም ዶሚናንስ ቻርቱ ወደ 0 እዚህ ሌቭል ላይ ይወላችሁ where is it right here አውርተን ነበር ስለዚህ ጉዳይ። እንደምታዩት እዚህ ሌቭል ላይ ይደርሳል ብያወራቻችሁ ነበር። ሶ እንደምትመለከቱት እሱን ዳይሬክሽን ይዞት እየሄደ ይገኛል። ከፌብሩዋሪ ሎው ኦሬዲ ወርዶ ታገኙታላችሁ የኢቴሪየም ዶሚናንስ። የኔ ኤክስፔክቴሽን እዚህ ጋር ይሄዳል ብዬ ነው ማስበው። ኢቴሪየም አሁን ሎካሊ ምን እያደረገ ነው? እንደምትመለከቱት ከዚህ ቤር ፍላግ ወርዶ ሪቴስት እያደረገው ይገኛል። ይህንን እንደ ሰፖርት የያዘውን አሁን እንደ ሬዚስተንስ ሆኗል። በጣም ክሪቲካል ፖይንት ላይ ነው ያለው ኢቴሪየም። ኢቴሪየም 200 ዴይሊ ሙቪንግ አቨሬጁ ላይ አልደረሰም። ዊከር ሆኖ ነበረ በዚህ ባገኛው ካውንተር ትሬንድ ራሊ። ግን ከቤር ማርኬት ሬዚስተንስ ባንዱ እንደምትመለከቱት በጣም ተከታታይ ሬዚስተንሶችን አግኝቶ ነበር ኢቴሪየም እና it was really weaker ኢቴሪየም። ስለ ሪግሬሽን ባንድ አውርተን ነበር ስለ ኢቴሪየም ስናወራ በዛኛው ቪዲዮላችን ላይና አሁንም አፕዴት መስጠት እችላለሁ ስለዚህ ጉዳይ። ይህ የኢቴሪየምን ትክክለኛው ፌር ቫልዩ የምንለው ነገር የሚያሳየን ነው። ሶ እንደምትመለከቱት ዩዥሊ ኢቴሪየም ቤር ማርኬት ላይ እዚህ ሬንጅ ውስጥ ያሳልፋል ረጅም ጊዜውን። እንደምትመለከቱት ይህ 2018 ጀምሮ እዚህ ድረስ 2020 ላይ በጣም ረጅም ጊዜ ካሳለፈ በኋላ ነው ኢቴሪየም አሪፍ ሙቭመንት ወደ ላይ ቡም አድርጎ የሄደውና እንደምትመለከቱት አሁን
for the first time in years እዚህ ሰፖርት ባንድ ውስጥ እያሳለፈ ሪግሬሽን ባንድ ውስጥ ነው። መሃል ላይ የምታዩት ፌር ቫልዩ ነው። ላይ ያሉት ሁለቱ ኤክስትሪሞች ናቸው። ሶ የኛ ኤክስፔክቴሽን ያወራን የነበረው እዛ ቪዲዮ ላይ ኢቴሪየም ወደዚህ ሎወር ባንዱ ሄዶ የኤፕሪል ሎውን ስዊፕ ያደርገዋል ብዬ ነበር እየጠበቅኩ ያለሁት። ያ ሊፈጠር ትንሽ ነው የቀረው። ምክንያቱም አሁን የዚህ የኢት BTC ሬሽዮን ስትመለከቱት በጣም ሎ ሆኖ ታገኙታላችሁ አሁን በአሁኑ ሌቭል ላይ እና ይህ ሌቭል ሆልድ ማያደርግልን ከሆነና በጣም አሁን ኤፕሪል ማነው ጃንዋሪ ላይ ራሊ ሲያደርግ እና ማርች ላይ ራሊ ሲያደርግ ኢቴሪየም was at a better position 0.18 ላይ ነው ያለው። አሁን 0.16 ላይ ነው ያለው። ስለዚህ when bitcoin drops ethereum will be hit higher, will be less stronger. ስለዚህ በጣም sufficient የሆነ correction ኢቴሪየም የሚያገኝ ይሆናል ማለት ነው። ስለዚህ ጋይስ ተዘጋጁ። የኢቴሪየም ወደ 1400 የምንለውና አናላይዝ ያደረግነው ከወራት በፊት እውነት የሚሆንበት ፕሮሲጀር እየመጣ ነው እየደረሰ ነውና አሁን ወደ ቀጥታ ቪዲዮዎቻችንን የጀመርንበት ተምኔል ላይ ያያችሁትን ቻርት ምንድነው ላላችሁ በሙሉ ስለ ኦይል እናወራለን። ምክንያቱም የዚህ የኦይል ቻርት ጋይስ we're making a pennant ወይም triangle ልትሉ ትችላላችሁ። ፕራይስ ኮምፕሬስድ እየሆነ እየመጣ ነው። ከቀን ወደ ቀን ከሳምንት ወደ ሳምንት ኮምፕሬስድ እየሆነ እዚህ ትራያንግል ውስጥ እየገባ እየሄደ ነው። usually what happens usually price action ከዚህ ወይ break out ያደርጋል። okay this is usually what happens የፋይናንሻል ማንኛውም መጽሐፍ ላይ ሄዳችሁ መመልከት ቴክኒካል አናሊሲስ ላይ ታያላችሁ። ፕራይስ እነዚህ ሌቭሎች ውስጥ ኮምፕሬስድ እየሆነ ይወጣል። ያያችሁት ነው ከላይ እየተፈጠረ ያለው አይደል? ከዛ በኋላ ፕራይስ አክሽን ምን ያደርጋል? ወይ በጣም ቫዮለንትሊ ብሬክ አውት ያደርጋል ወይ ደግሞ ቫዮለንትሊ ብሬክ ዳውን ያደርጋል። ከሁለቱ አንዱ ነው። ሶ አሁን ይሄንን ፔነንት ብትመለከቱት ይሄንን ሬዞሉሽን የምናገኝበት ቀን በጣም ደርሷል። ትናንትና ትራምፕ በኢራንና በአሜሪካና በእስራኤል መካከል ስምምነት ሊደርስ ፋይናል ስቴጅ ላይ ደርሷል ብለዋል። ትዝ የሚላችሁ ከሆነ ትናንትና ከዛ ኦይል በጣም ድሮፕ አደረገ። ቢትኮይን ስላይት አፕወርድ ሙቭ አገኘ። ፋይናንሻል ማርኬቶች ትንሽ ስላይት ሪሊፍ አገኙ። 3 ቀን በተከታታይ ወደታች እየወረዱ ነበረ። እንደምታውቁት ማርኬቶች በቀጥታ ወደታች ሄዱ፣ በቀጥታ ወደ ላይ ማይሄዱ። አሁን ባለፈው ወራት ያየነውን ዩፎሪክ የሆነ ፌዝ ካልሆነ በስተቀር ዩዥሊ ማርኬትስ ጎ ዳውን፣ ግን አንዳንድ ጊዜ ራሊ ያገኛሉና ትናንትና ትንሽ የሆነች ቴክኒካል ራሊ አግኝተው ነበር ፋይናንሻል ማርኬት። ዛሬ ኦሬዲ ወደታች እየወረዱ ነው። ይህ ተፈጥሮ ኦይል እንዴት እዚሁ ትራያንግል ውስጥ እንደቆየ ተመልከቱት። በጣም ኢትስ ሪሊ ኢምፕሬሲቭ። ኦይል ሰፖርት ያገኘው እዚሁ ላይ አያችሁት። አሁን ደግሞ ራሊ እያደረገ ነው ከዚሁ ላይ እና ወደ ላይ፣ ግን እዚሁ ወደ 103 ነው ማክሲመም ሊሄድ የሚችለው። ስለዚህ የዚህ ኮንቨርጀንስ ላይኑ መች መሰላችሁ? የሚቀጥለው ሳምንት ሮብ ወይም ሐሙስ ነው። በሁለቱ ቀናት we don't have to wait እዛ ቀን ድረስ ታውቃላችሁ። ቅዳሜና እሑድ ዝግ ነው። ስለዚህ በዚህ ሳምንት even tomorrow breakout ሊያደርግ የሚችልበት ፕሮባቢሊቲ ወይም ብሬክ ዳውን ሊያደርግበት የሚችል ፕሮባቢሊቲ አለ። ኦኬ በዚህ ቪዲዮ መጨረሻ ላይ ምን እንደማስብ የኔን አመለካከት እነግራችኋለሁ። ኦብቪየስሊ ምን ሊፈጠር እንደሚችል እኔ ላቅ አልችልም። ኢንሳይደር ኢንፎርሜሽን የለኝም። ስምምነት ይኖራል አይኖርም የሚለውን ዲክቴት የሚያደርገው ግን ማርኬቶች በሚቀጥለው ሳምንት ድረስ የኢራንና የአሜሪካ ነገር ሬዞሉሽን እንደሚያገኝ ወይ ጦርነት መልሶ ይጀምራል ወይ ደግሞ ስምምነታቸውን ይፈርማሉና ኦይል ኮላፕስ ያደርጋል። ከሁለቱ አንዱ ነው። በዚህ ቪዲዮ መጨረሻ ላይ እኔ ማስበው ነገር የኔን ግምት እነግራችኋለሁ። ትክክል ሊሆን ይችላል፣ ትክክል ላይሆን ይችላል። አብራችሁን ተከታተሉኝ። ስለሱ የምናወራ ይሆናል። ሶ ወደ ቀጣዩ ስንሄድ ጎልድ ጠይቃችሁኝ ነበር ጋይስ። ስለ ጎልድ አውራልን አንድ ሁለት በልልን ብላችሁኛል። ጎልድን የኔን አመለካከት ልንገራችሁ። ከዚህ በፊትም ነግሬያችኋለሁ። ጎልድ እዚህ ቡል ፍላግ ውስጥ ኮንሶሊዴት እያደረገ ይገኛል። የጎልድ ቡል ራን አላለቀም ብዬ ነው የማስበው። ብዙ ቪዲዮዎች ላይ አይታችሁት ሊሆን ይችላል፣ ግን የጎልድ ቡል ራን ገና አላለቀም፣ ከዚህ በላይ ይሄዳል ብዬ ነው የማስበው። ስለዚህ ጎልድን መች ዲሲኤ እናርግና እንግዛ፣ ዶላር ኮስት አቨሬጅ አድርገን መች እንግዛ ካላችሁኝ ስለ ጎልድ ይር ቱ ዴት አርኦአይ ትንሽ እናወራ። ምክንያቱም የጎልድ ይር ቱ ዴት አርኦአይ የሚያሳየን አንድ ዳይሬክሽን አለ። እሱም ዳይሬክሽኑ ወደ ሰመር ማንት ሚድተርም ይርስ ላይ 2026 እናርግ እዚህ ጋር አቨሬጁን እንክተተውና ሚድተርም ይርስ የጎልድን ፕራይስ አክሽን ስትመለከቱት እና ሚድተርም ይርሱን አቨሬጁን ይሄ ዲቪዬሽኑን ስንከትበት እንደምትመለከቱት ወደ ሰመር ታይሙ
መጀመሪያ አመቱ ሲጀምር ወደ ላይ ከፍ ይላል። ከዛው ወደ ሰመር ታይሙ ኮሬክት ያደርጋል። አሁን እኔ የሚመስለኝ ጎልድ ኮሬክት የሚያደርግበት ታይም እየደረሰ ነው። ስለዚህ ተዘጋጁ። ዲሲኤ ማድረግ የምትፈልጉ ከሆነ ጎልድ አይ ቲንክ ኢትስ ጎይንግ ቱ ቢ አሪፍ ባይ ወደ ዴኬዱ ወደሚያልቅበት ወደ 2030 ጊዜ ድረስ በጣም አሪፍ ቡል ረን የሚያይ ይመስለኛል። ያለቀ አይመስለኝም። ጎልድ ወደ 7000 8000 ኢቭን ሞር የሚሄድበት ፕሮባቢሊቲ አለ ብዬ ነው ማስበው። ፕራይስ አክሽኑን ኤግዛክትሊ በሌላ ቪዲዮዎች ላይ አናላይዝ የምናደርግ ይሆናል። የምትፈልጉ ከሆነ ኮመንት ላይ ያሳውቁኝ። ስለዚህ ጉዳይ በጎልድ አዲፍ ዲፕ አናሊሲስ የምንሰራበት ቪዲዮ የምትፈልጉ ከሆነ እንሰራለን። ግን ዋናው ነገር አሁን እዚሁ በጣም ቫዮለንት ሙቭ ካየን በኋላ ከአቬሬጁ ከወጣ በኋላ አሁን አቬሬጁ ውስጥ ተመልሷል። አቬሬጁ ደግሞ የሚያሳየን ወደ ጁን፣ ጁላይ፣ ኦገስት ጎልድ ወደ ታች እንደሚሄድ ነው። ስለዚህ እኔ የሚመስለኝ የሚፈጠረው ይሄ ነው። ጎልድ ቻርት ላይ ስንመለስ እዚህ ቡል ፍላግ ላይ ስትመለሱና ዴይሊ ታይም ፍሬም ላይ ብንሄድ የዚህ ቡል ፍላግ ኮንሶሊዴሽን የታችኛው ፖይንት ወደ ኦገስት ብንወስደው ይሄንን ላይን ኦኬ እኔ የሚመስለኝ ጎልድ ማክሲመም ሜቢ ወደ 3800 ከ3000 በታች ከ4000 በታች ምን ይመስለኛል ጎልድ ኦኬ ታትስ እኔ ከ4000 በታች ሳገኘው ዲሲ ማድረግ ጀምራለሁ። ኤግዛክት ቦተሙ ማግኘት አንችልም። እስከ ኦገስት ድረስ በጣም የሚሄድ ከሆነ ወደታች እስከ 3500 ድረስ የምናገኝበት ፖሲቢሊቲ አለ። ምክንያቱም የዚህኛው ሰፖርት ላይን ጋር ኮንሶሊዴት ያደርጋል ማለትም ምንድነው ኮንፍሉንሲንግ ዞን አለ። አያችሁት? የዚህኛውን አያችሁት? ይሄኛውን እንዴት እዚህ ጋር እንደ ሬዚስተንስ ይዞት የነበረው ስለዚህ አሁን ሰፖርት ሆኖት የዚህኛውን ደግሞ ብናመጣው ድራግ ብናደርገው እንዴት ኮንሳይድ እንደሚያደርግ ተመልከቱ። ስለዚህ ወደ 3400 ወደ 3500 እዚህ ሪጅን ውስጥ ጎልድ የምናገኘው ከሆነ በጣም አሪፍ ይሆናል ብዬ አስባለሁ። ሶ ወደ ቀጣዩ ንግግራችን ስናልፍ ስቴብል ኮይን ዶሚናንስ በአሁኑ ሰዓት ላይ ትናንትና ላይ ትንሽ እትከህት ግን ከዚሁ ሰፖርት ባንዱ ኦሬዲ በላይ ሆነው ዊክሊ ክሎዝ አግኝተናል። ላስት ዊክን ዘግተናል። ከዚህ በላይ ሆነን አሁን እዚህ ውስጥ ኮንሶሊዴት እያደረገ ይገኛል። ስለዚህ እኔ የሚመስለኝ ከዚህ በኋላ ፓምፕ የሚያደርግና ወደ ላይ የሚሄድ ይመስለኛል። ስለ ክሪፕቶ ሊኩዊዴሽን ማፕ ስንመለከትና ወደ 30 ቀን 7 ቀኑን ስንመለከት ትንሽ ሾርቶች እየበዙ ነው ጋይስ። ሾርቶች መብዛታቸው ደግሞ ትንሽ የሾርት ስኩዊዝ ሊኖር የሚችልበት ፖሲቢሊቲ ያመጣልናል። ሶ I wouldn't be surprised ቢትኮይን ትንሽ ወደ ላይ ፓምፕ አድርጎ ቢሄድና ሾርቶችን ሊኩዊዴት ቢያደርግና ያው ማርኬቱን አንድ ሳይዝ አድርጎ ሾርቶችን ሃፒ እንዳደርጋቸው ግን ያው ዳይሬክሽኑ ሲቀየር የማርኬት ሞር ሾርት አሁን ለምሳሌ ዳውን ትሬንድ ስንጀምር ሞር ሾርቶች ማየት ኖርማል ነው። አፕ ትሬንድ ደግሞ ስንጀምር ሞር ሎንጎችን ፓይለንስ ያደርጉ ማየት ኖርማል ነው እና I wouldn't bet on it ቢትኮይን ወደ ላይ ሄዳል ከዚህ በኋላ ብሎ መጠበቅ። ነገር ግን የሚሆን ከሆነ 90 ዴይስ ላይ ስቲል ሎንጎች ሞር ናቸው ከሾርቶች ላይ 30 ዴይስ እና 7 ዴይስ ላይ ግን ሾርቶች እየበዙ ነው። ዳይሬክሽኑ ስለተቀየረ ነው ብዬ ነው የማስበው የማርኬቶች። ስለዚህ ይህንን ነው የማስበው። አዲስ ቻርት ያልኳችሁ ስለዚህ ጉዳይ እናውራ። ይህ ደግሞ የሚያሳየን ፕሬዚደንሻል ተርም ሪተርንስ ነው። በባይደን በትራምፕ ሙሉ ተርሙ ምን ያክል ቢትኮይን ሪተርን አድርጓል እዚህ ጋር መቀየር እንችላለን። ይህ አሁን የኤስ&ፒ 500 ነው። ክሪፕቶ ላይ ሄደን ቢትኮይንን እንከትበትና ቢትኮይን እንዴት ነው በእነዚህ ፕሬዚደንሻል ሪጅን ፐርፎርም ያደረገው ብትሉና ብትመለከቱ አንድ በጣም የሚያስቅ ነገር ታያላችሁ። ምን መሰላችሁ? ሁለቱ የምትመለከቷቸው ቻርቶች የመጀመሪያው ከላይ ያለው የዶናልድ ትራምፕ የመጀመሪያው ተርም ነው። የዛኔ ዶናልድ ትራምፕ against ክሪፕቶ ነበር ታስታውሳላችሁ። he was not pro crypto። አሁን ደግሞ 2025 ላይ ሲገባ ነው 2025 የዛ ሰዓት ሲገባ he was pro crypto ግን ቢትኮይን በጣም አንደር ፐርፎርም እያደረገ ነው። it's in a worse position, it's less violent ታውቃላችሁ። ያው የዛኔ having a president that was bad for crypto more violent እንዲሆን more returns እንዲኖር ለቢትኮይን አድርጎት ነበር። አሁን ግን ሚውትድ እየሆነ ቢትኮይን መጣ። ሶ አንዳንድ ጊዜ ያስቃል። አሪፍ ሰው ፕሮ ክሪፕቶ የሆነ ሰው ፕሬዚደንት ሲሆን በጣም አሪፍ ነገር ኤክስፔክት እየተደረገ ነበር። ቢትኮይን ግን እንደምትመለከቱት ከዛኛው አንፃር በጣም አንደር ፐርፎርም እያደረገ ነው። ስለዚህ የምንጠብቃቸውና የምንፈልጋቸው ነገሮች ልክ ስናገኛቸው ነገሮች እንዴት እንደሚቀየሩ ያሳየናል። አሁን ያለውን ፕራይስ አክሽን ስትመለከቱት it's less violent ግን ከዛኛው ጋር በጣም ይመሳሰላል። ፌብሩዋሪ ላይ አደረገን ጦርነት ተጀመረ። ከዛ በኋላ ደግሞ ስቲል ሃየር ሎው ኢን ኤፕሪል አገኘን። ትራክ እያደረገው ነው እንደምትመለከቱት አያችሁ፣ ትራክ እያደረገው ነው በጣም። ከዚህም አልፈን ደግሞ የአሁኑን የፕራይስ አክሽን የ2025 የዶናልድ ትራምፕ ከጆ ባይደን ጋር የምናመሳሰለው በጣም ተመሳሳይነት አለው እንደምታዩት። so it's an interesting thing to see, it's an interesting chart to see። እዚህ ጋር ማየት የምትፈልጓቸው ሌላ እንትኖች ካሉ ሌላ አሴት ክላሶች ካሉ አሳውቁኝ። በሚቀጥለው ቪዲዮ አናላይዝ የምናደርግበት ይሆናል። ከዚህም አልፈን ወደ year to date ROI ኒድና ቢትኮይን ምን እያደረገ ነው እስቲ እንመልከተው።
ያንን ካወራን let's change this, let's go to here year to date ROI ቢትኮይን ከ2026 የ2018 በጣም እየተከተለ ነው ብለን አውርተን ነበረ። ከዚህም አልፈን ደግሞ የሚድተርም ዩሱን ጨምረን ስንመለከተውና ስታንዳርድ ዲቪዬሽን ስንከትበት እንደምትመለከቱት ስቲል ኤሌቬትድ ሆነን እንገኛለን፣ ግን ወደዛው አካባቢ እየገባን ይመስላል። ሌላኛው ነገር ደግሞ ልብ እንድትሉ የምፈልገው ወደ ጁን አካባቢ ኮሬክሽን የምናገኝበት ታይም ፍሬም ዊክነስ window of weakness ብለን አውርተናል። ብዙ window of weaknesሶች አሉ። ኦክቶበር አንደኛው ነው Q4፣ ሌላኛው ጁን ወደ ጁን የምንሄድበት ታይም ፍሬም ነውና ከዚህ በፊት ብዙ ቪዲዮዎች ላይ አውርተናል። ጁን እኔ ቦተም ፎርም የምናደርግበት ወር ነው ብዬ ነው የማስበው። ይህ አቨሬጁ ይህንን ነገር ያመሳክረናል። ከዚህም አልፈን ደግሞ ቢትኮይን ቻርት ላይ ብንሄድና ብንመለከት 2022 ላይ ቦተም ያገኘነው ሌት ጁን 13 ጁን ላይ ነበረ። 2018 ላይ ቦተማችንን ፎርም ያደረግነው በዚሁ ሳምንት ወደ 18 ጁን ዊክ ላይ ነበረ። ዊክሊ ቻርት ላይ ስለሆነ ነው። 2014 ላይ ቶፕ ነው ፎርም ያደረግነው። ከዚህ በኋላ ቢትኮይን ወደ ላይ ራሊ የሚያደርግ ከሆነ ቶፕ ፎርም እናደርግበት ጁን ነው። ጁን ፒቪታል መንዝ መሆኑን እንዳትረሱ ላስታውሳችሁ እወዳለሁ። ከዚህም አልፈን እኔ ምን አስባለሁ? ኦኬ የኦይል ቻርት ወዴት ብሬክ አውት ነው የሚያደርገው ወይስ ብሬክ ዳውን ነው የሚያደርገው የሚለውን እናውራ። ምክንያቱም ኦይል ወደ ላይ ብሬክ አውት የሚያደርግ ከሆነ ከዚህ ፔነንት ወደ ላይ ብሬክ አውት የሚያደርግ ከሆነ በጣም ቫዮለንት ነው ሙቭ የሚሆነው። ወደ 120 ምናምን ሰንድ ያደርገዋል ኦይልን። ወደ ታች ደግሞ ብሬክ ዳውን የሚያደርግ ከሆነ ወደ 80 ወደዚህ ቡል ማርኬት ሰፖርት ባንዱ I think it will find support around here ወደ 81 ሙቭመንት ነው የምናወራው። this is a movement about of let's see ከዚህ ብሬክ ዳውን የሚያደርግ ከሆነ ወደ 14 ወደ 15% ነው። ይህ ማለት ስምምነት አለ ማለት ነው። ወደ ላይ ደግሞ ብሬክ አውት የሚያደርግ ከሆነ ወደ 17% ሙቭመንት ነው እያወራን ያለ ነው። ወዴት ይሄዳል ብዬ እኔ አስባለሁ። ሮቤል ወዴት ይሄዳል ብሎ ያስባል? ልሳሳት እችላለሁ ጋይስ፣ የኔን ግን ግምት መስጠት ፈልጋለሁ። እኔ የሚመስለኝ ኦይል ብሬክ አውት የሚያደርግን አምናት ሩቲንግ ጦርነት እንዲጀመር ወይም ሌላ ነገር ግን ያሉትን ነገሮች ኮንሲደር ስናደርግ ቢትኮይን የቢትኮይን ሲዝናሊቲ ወደ ታች ተርን አራውንድ ማድረጉን ሳስብ፣ ወደ ጁን ቦተሙን ፎርም ማድረጉን ሳስብ አንድ ኮንፈርሜሽን ይሄን የሚሰጠኝ። ልሳሳት እችላለሁ ጋይስ። ሁለተኛ S&P 500 divided by the M2 the money supply ስናካፍለው ትዝ የሚላችሁ ከሆነ አንድ የመጀመሪያ ኮሬክሽን እናገኛለን። ከዛ በኋላ ወደ ሴፕቴምበር እንደገና ኒው ኦል ታይም ሃይ እንሄዳለን ብለን አውርተን ነበር። የዛ ኮሬክሽኑ ላይ ላይን አፕ ያደርግልኛል። ሁለት ሶስተኛ ኤነርጂ ስቶክስ into the summer time አውት ፐርፎርም የሚያደርጉበት ታይም ፍሬም ላይ እየደረስን ነው። ቻርቶቹን ገብቼ ላሳያችሁ። የመጀመሪያው ያልኳችሁ የቢትኮይን ሲዝናሊቲ ነው። ስለዚህ ጉዳይ አውርተና አልደግምም። ከዛ በላይ አልፈን SPX divided by the M2 the money supply የሚለው ስንመለከተውና ኦሬዲ እዚህ ጋር ማፕ አፕ ያደረጉት ነገር አለ። የመጀመሪያውን ኮሬክሽን የምናገኝበት ታይም ፍሬም into ጁን ጁላይ ነው፣ እያያችሁት ነው። this will line up with oil breaking out። ከዛም አልፈን ስንመለከተው የኤነርጂ ስቶኮች ነው። እነ XOM XLE ብሬክ ኦሬዲ ወደ ላይ ከቡል ማርኬት ሰፖርት ባላቸው ሰፖርት አግኝተው ወደ ላይ ራሊ እያደረጉ ነው። I think it will go to new all time highs። የኔ ኤክስፔክቴሽን ለዚህ ናቸው። ልሳሳት የምችልበት ፕሮባቢሊቲ አለ። yes of course፣ ግን ያው የኔን ግምት ይሄ ነገር የኦይል ብሬክ አውት ወይም ብሬክ ዳውን ከመፈጠሩ በፊት ማውራት ስለፈለኩ ነው ከናንተ ጋር። እናንተ ምን ታስባላችሁ? ኮሜንት ላይ አሳውቁኝ ጋይስ። I'm really curious of what you guys think። ስለዚህ እናንተ ኦይል ብሬክ አውት ያደርጋል ወይስ ብሬክ ዳውን ያደርጋል ብላችሁ ታስባላችሁ? የዚህ ኦይል ሙቭመንት በጣም ኢምፖርታንት እና ፒቮታል የሚሆን ነው for the summer time, for the summer days ምን እንደሚያመጣ የሰመር ሴል ኦፍ ነው የምናገኘው ወይስ ሰመር ራሊ ነው የምናገኘው የሚለው ዲክቴት የሚያደርግ ነገር ስለሆነ put your eyes on oil። የኦይል ፕራይስ ሙቭመንት የሚቀጥሉትን ፕራይስ አክሽኖች ሙሉ ዲክቴት የሚያደርግ ነው። ስለዚህ አብረን ምንመለከት ይሆናል። አፕዴት ማድረጋችሁ ይሆናል አዲስ ነገር ሲኖር። today is a down day I guess። ነገሮች ሊቀየሩ ይችላል። ይሄንን ቪዲዮ በምታዩበት ሰዓት ቢትኮይን ስቲል እዚሁ ኮንሶሊዴት እያደረገ ይገኛል። it's not breaking out from this point፣ ግን ስቲል ያ ሲኤምኢ ጋፕ ደግሞ መከፈቱና ይህ ደግሞ ሲኤምኢ ጋፕ እንዴት ማግኔት እንደሆነ ታውቃላችሁ ለፕራይስ ይህ ሲኤምኢ ጋፕ። and by the way CME gaps ከዚህ ወር ከሜይ ወር መጨረሻ በኋላ እንደማይኖሩ
እና ቢትኮይን የ24 ሰዓት 7 days የሲኤምኢ ኮንፈርሜሽን እንደሚያገኝ ዜና ወጥቷል። ኦሬዲ የሚታወቅ ነገር ነው። ካላወቃችሁ ለእናንተ ማሳወቅ ስለፈለኩኝ ነው። ስለዚህ ከዚህ በኋላ ሲኤምኢ ጋፕ የማይኖረን ይሆናል። ከዚህ ወር በኋላ ኦሬዲ የነበሩት ሲኤምኢ ጋፖች they will be abolished። ከዛ በኋላ የሲኤምኢ ጋፕ ነገር አይኖርም። ስለዚህ movement in the weekends will be valid የሚለውን እና ማግኔት አይኖረንም፣ እንደሚስበን ነገር አይኖረንም ማለት ነው። to put that in perspective with you guys, so yeah, this is the update guys. ስሜ ሮቤል አለሙ ነው። ይህ ቢትኮይን ኢትዮጵያ ነው። ቪዲዮን ከወደዳችሁ ላይክ ማድረጋችሁን እንዳትረሱ። የኦይል ሙቭመንትን ተመልከቱት። ማስጠንቀቂያ ነገሮች ሙቭመንት በደንብ ቫዮለንት የሆነ ሙቭመንት የምናይበት ታይም እየደረሰ ስለሆነ ተዘጋጅታችሁ ተቀመጡ፣ ተዘጋጅታችሁ ጠብቁ። የኦይልን ፕራይስ ተመልከቱት። ስለዚህ በሚቀጥሉት ቪዲዮዎች እንገናኛለን። see you next time guys.